ባለትዳር ሴቶች ትዳራቸውን ለመጠበቅና በባላቸው የተሻለ ትኩረት ለማግኘት ብለው የሚያደርጓቸው 3 ድርጊቶች፣ በተቃራኒው ግን ትዳራቸውን የሚያፈርሱ አደገኛ ድርጊቶች ናቸው። የቶቹ ናቸው? አብረን እናያለን። አንደኛ፣ ባልን ግንኙነት በመከልከል ለመቅጣት መሞከር። ይህ ተግባር እህቶቻችን ባል የበለጠ ትኩረት እንዲሰጣቸው ለማድረግ አስበው የሚያደርጉት ተግባር ቢሆንም በተቃራኒው ባል ወደ ሌላ አይኖቹ እንዲያማትሩ የሚያደርግ ነው። ባልን ግንኙነት በመከልከል ለመቅጣት መሞከር በፍጹም የማይመከር አደገኛ ተግባር ነው። ሁለተኛ፣ በቁጣ ወቅት ካንተ የተሻለ ሰው ማግባት ችል ነበር፣ ካንተ የተሻሉ ሰዎች ጥያቄ አቅርበውልኝ ነበር፣ እንደዚህ አይነት መሰል ቃላቶችን መጠቀም ባልን የበለጠ በትዳሩ ላይ ያለው እምነት እንዲላላና አይምሮ ውስጥ በተደጋጋሚ እንዲያቃጭልበት የሚያደርግ አደገኛ ቃል ነው። ምክንያቱም እንደዚህ አይነት ቃሎች ባልን ክብሩን ስለሚነኩት፣ እነኚህ ቃላቶች ደግሞ ለረጅም ጊዜ አይምሮ ውስጥ የሚቆዩ በመሆናቸው ከጥቅማቸው ይልቅ ጉዳታቸው የሚያመዝን። ሶስተኛ፣ ፍታኝ፣ መፋታት ይሻለናል፣ የኛ ትዳር አልሆነም፣ እንደዚህ አይነት ቃላቶችን በቁጣ ሰዓት ደጋግሞ መጠቀም። እነኚህ ቃላቶች በተደጋገሙ ቁጥር ወደ እውነት የሚያመሩበት እድል እየሰፋ ይሄዳል። በሀገራችንም እንደሚባለው ውሸት ሲደጋገም እውነት ይመስላል ይባላል። ባል በተደጋጋሚ እነኚህን ቃላቶች በሰማ ቁጥር ለትዳር ያለው እምነት እየላላና ይሄ ትዳር አስተማማኝ መሆኑ እጅግ እያሰጋው ስለሚሄድ ወደ ሌላ አይኑ የማማተር እድሉ ያሰፈዋል። እነኚህ ድርጊቶች እህቶቻችን ለመልካም አስባችሁ የምትጠቀሙት ቢሆንም ባሎች እነኚህ ጉዳዮችን በተቃራኒው ስለሚረዷቸው ለትዳራችሁ እጅግ አደገኛ ናቸው። ሰዎች እንዲጠቀሙበት ማጋራታችሁን እንዳዘነጉት። አሰላሙ አለይኩም ወረሕመቱላህ።